ይሄ ጉዳይ መቋጫ የለውም። ስለኔ ጉዳዩን በደንብ እንዳትረዳችሁ ቫይራል እንዲወጣ ሪፖስት ሼር አድርጉት በደንብ። ማህሌት ይፍራሿ የምትባሏ ሴትዮ እንዴት ነው ወደ እኔ የመጣችው? ጊፍት ትሰጠናለች፣ እርዳታ ላይ ሰፖርት አድርጋለች በሆነ ከዛ በኋላ እርዳታ ሰፖርት አድርጋለች፣ ጊፍት ትሰጣለች ምናምን ነገር። ከዛ ምንም አይነት እርዳታ ሲሆን ትጽፋለች፣ ምን ትላለች፣ ትረዳለች ምናምን እና ዱባይ ላይ እንትን ከፍቻለሁ፣ ፀጉር ቤት ከፍቻለሁ። ለዛ ፀጉር ቤቴ ደግሞ ሚኪዬ ለዛ ፀጉር ቤቴ ማስታወቂያ ሀቢባ ትስራልኝ፣ ሀቢባን አናግረልኛለች። ሀቢባ ትስራልኝ፣ ሀቢባን አናግረልኝ። እሺ ሀቢባዬ እኔ ጓደኛዬ ስለሆነች ሀቢባዬ ማስታወቂያ እንደዚህ የምትፈልግ ሰው አለች፣ እርዳታ የምትሰራለች፣ አንቺም እኮ ጊፍት ትሰጥሻለች ብዬ ሀቢባን ማስታወቂያ እንድትሰራላት አደረኩኝ። እሺ ሀቢባዬ ማስታወቂያ ከማስታወቂያው በፊት ገንዘብ ነው ሰራላታለሁ። ቪዲዮውን ይሄንን ትላክልኝ በቴሌግራም ስለ ቤቱ ስለ ፀጉር ቤቱ በደንብ እንትን ተቪዲዮ ትላክልኝ ማለት ወስሽበ። ከዛ በኋላ ሆም ብላ ሰትየዋ በኔ ጋር ነው እንዲያልፍ የምትፈልገው። ሀቢባን ቀጥታ ማግኘት ትችላለች፣ ግን ሆም ብላ በኔ ጋር ነው እንዲያልፍ እና ቪዲዮም ልካ ወደ እኔ ልካ ከዛ እኔ ወደ ሀቢባ ነው የምልከው። እንትን አድርጋም እንደዚህ ነው የምታደርገው ማለት ነው። እኔ ምንም እንደዚህ አይነት ነገር ምንም ማስበው ነው እሷ ቀረቹን እሷን የምታውቀው። እሺ ስትልሽ ቪዲዮውን እልክላታለሁ ለሀቢባ። ከዛ በኋላ ደግሞ ምን ተፈጠረ? ከዛ ቪዲዮውን ሰራችሁና ሀቢባ ምናምን በቃ ለፖስተው ነው መጅል ፖስተላት፣ ገንዘቡን ቀድማ ታስገባለች። እሺ ከዛ ቀድማ ታስገባ ምናምን ነገር ስትል ገንዘቡ እኔ ወይኔ ሚኪዬ እኔ እኮ ብር እንደዚህ አድርጌ በዚህ ገብቼ በዚህ ወጥቼ ብራውን እኮ አጋጣሚ የሚልክልኝ ሰው ሆልድ አደረገብኝ ምናምን። ኧረ ችግር የለውም እኔ ልክልሻለሁ፣ እኔ ያለሁልሽ፣ እኔ ልስጥልሽ፣ እኔ ልካታስገባ። እሺ በኋላ ለሀቢባ 100,000 ብር ሸጥ አድርጌ ለሀብታም ማበደር ነው ብዬ ሸጥ አድርጌ ለሀቢባ መላክ ያቺን 100,000 ለሀቢባ ላኩኝ። ከዛ በኋላ እግዚአብሔር በዛሽ 100,000 ሊሰውረኝ ፈልጎ በቃ እግዚአብሔር በዛሽ 100,000 እግዚአብሔር በቃ እቺን ሰትዮ እኮ ሊያፋታኝ ፈልጎ ነበር። በዛሽ 100,000 ያቺን ሰትዮ ለአንዴ ለመጨረሻ ከህይወቴ እኮ ነቅሎ ሊያወጣልኝ ነበር እግዚአብሔር። ውስጤ ላይ ያለው የመንሰፍሰፍ ስሜት ይሁን ምን ይሁን አላውቅም፣ ብሬን እኔም ከዛ በኋላ ደግሞ ሀቢባ ከሰራች በኋላ ደግሞ እኔም ማስታወቂያ ሰራውላት። ከዛ ያንተንም የሀቢባንም አንድ ላይ አስገባለሁ ነው ያለች። የሀቢባንም 100,000 እኔንም 100,000 እንድታስገባ ቤተሰቤን አድርጌ ነው እንግዲህ ማስታወቂያውን አንድ ላይ እየሰራውላት ነው። ማስታወቂያውን እዚህ ቪዲዮ ላይ አስቀምጣላችኋለሁ። ሰራውላትና ሀቢባ የሚሰራችሁ እንደዚህ ሰራውላት። ከዛ በኋላ ከሰራውላት በኋላ ከዛ ፋሲካ ወቅት ነበር መሰለኝ ፋሲካ። ከዛ በኋላ ፋሲካ ነበረ። ፋሲካ አለፈ ምን አለ። ከዛ የኔም ብር የለም በቃ ስንት ትግባ ጠፋች። ጠፋች የኔም ማስታወቂያ ብር ይዛ ማለት እኔ ኢትዮጵያ ነኝ ያለሁት። እኔ ደግሞ ያቺን 100,000 ቢያንስ ተይ የኔ ማስታወቂያ ይቅርና የኔ ለሀቢባ የከፈልኩትን 100,000 እንኳን እንትን እንድትለኝ እቺ ሴትዮ በሰጠችኝ ጊፍት እዛው እንትን ብላው ይሁን እንዴ በዛው አካክሳው ይሁን እንዴ በሰጠችኝ ጊፍት እላለሁ መልሼ ደግሞ ያ ጊፍት ደግሞ ጊፍት ነው ለሁሉም የምትሰጠው ነው ምን ያገናኘዋል እላለሁ እየመለስኩ ነው። 100,000 ብር አበድሬያለሁ እሷ ፈቅዳ የሰጠችውንና አበድር ምን ይገናኛል ብዬ ከራሴ ጋር በቃ ብሩን ያችን 100,000 ፈጣሪ ግን ተመልከቱ የበዛሽ 100,000 ብር እኔን ሊያድነኝ ፈልጎ ነው ከሴትዮዋ ጋር ሊያለያየኝ ፈልጎ እኔ እንዴት ልለያያት 100,000 ብር ምንም ልገዛ ስሞክር ያችን 100,000 ደምራታለሁ ትመጣለች ባለ ሀብት ናታ ትመጣለች ብዬ እመቤቴ ምስክሬ ነች ማህተቤ ማለት እና ከዛ በኋላ ሰትዮዋ ብደውልላት በዚህ በጋባ በዛ በጋባ የለችም በቃ ጠፋች ብላ ከርማ
ከዛ በኋላ የመጨረሻ ቮይስ በቃ እዚህ የፀጉር ቤቱ ፔጅ ላይ ቮይስ አደረኩኝ። የፀጉር ቤቱ የማህሌት የሚባል የፀጉር ቤቱ የቲክቶክ አካውንት አለ። እዛ ላይ ቮይስ አደረኩኝና ቮይስ አደርግ የምትሰራዋ ፀጉር የምትሰራዋ ልጅ የሷ ሰራተኛ ቮይሱን መለስ ማህሌት ይፍራሽዋ እኮ የመኪና አደጋ ደርሶባት ሩሲያ ሄዳ መኪና ልታስጭን ስትል መኪናው ወደ ኋላ መጥቶ ገሽቷት በቃ በሞትና በእንትን መሀል ያለችው በስመ አብ ወልድ መንፈስ ቅዱስ ብዬ እኔ ወይኔ እኔ 100 ሺህ አስባለሁ ሰው ሞቷል እዛ ብዬ በቃ በጣም አዘንኩ አልኩ። በቃ በጣም አዘንኩ። ወይኔ ያሬ ቅርብኝ 100 ሺህ ብር ኧረ በስመ አብ ብዬ ደግሞ ከዛ ወሮጭ ሄጄ እዛ ቦቲም ላይ ወይኔ ማህሌትዬ እኔ አላወኩም የማይሰማው እንግዲህ ማታ ይሄንን ቮይስ ለዛ ነግራኝ የዛኑ ሰዓት ማህሌትዬ እኔ መቻወኩኝ እኔማ እኮ ረስተሽው መስሎኝ የሀብታም ነገር ረስተሽው መስሎኝ ብዬ 100 ሺህ ብሯን እንደዚህ ብዬ አይዞሽ እግዚአብሔር እንኳን ማረሽ አሁን እንዴት ነሽ ብዬ ተጨነቄ በቃ የሞተሽ ሀብታም ሞተ ብዬ በቃ እኔ ነፍሴ ወጥቶ ሀብታም መኪና ተገጭ ለኔ ያርገውላ ብዬ ፈጣሪ ላንቺ ያርገው እንደው ላንቺ ያርገው ማለት እና ከዛ መለሰሽ በጠዋት ደውላ አንጀቴ ሽብርር አለ። በቃ እግዚአብሔር ምስክሬ ነው። በጣም ተረበሽኩኝ። በቃ በጣም እዚህ 100 ሺህ ስገበገባለሁ ሰው ሞቷል እዛ አልኩኝ ማለት ነው። አይዞሽ ምንም ችግር የለውም ማህሌትዬ ፀጉር ቤትሽንም ቢሆን ይኸው አቢባንም ደግሜ ቪዲዮ እንድትሰራ አደርጋታለሁ። አቢባዬንም ቪዲዮ ደግማ እንድትሰራ እኔም እሰራልሻለሁ። አብሽር አይዞሽ። ዱባይም ደግሞ ልመጣ ነው በአካልም እዛው ቪዲዮ እንሰራልሻለሁ። እንግዲህ እኔ በአካል አይደለም ኢትዮጵያ ሆኜ ነው ዝም ብዬ ቪዲዮን የሰራሁት ዝም ብለን ፒክቸር ከተን። አሁን ግን በአካል መጥቼ ኢትዮጵያ ሰራልሻለሁ ቪዲዮ አልኩና በአካል ከተፋልኩና ዱባይ በዛውም ለመዝናናት እግዚአብሔር ቲክቶክን የፈጠረ አምላክ ብድግ ብለን ነው ምንም ነገር የምናደርገው። እግዚአብሔር ይመስገን። ቀብራራው ጎንደሬ ብድግ ብዬ ዱባይ እንትን አልኩኝ። ከዛ በኋላ መጣሽ ተገናኘን፣ ዱከም ሬስቶራንት ተገናኘን። ከዛ እንዴት ነህ ሚኪዬ ሰላም ነህ? ደህና ነኝ እንዴት ነሽ? ሁሉ ሰላም አለ ምናምን አወራን። ከዛ ማስታወቂያው እንዴት ነው የሚሰራው አይዲያ መጣውኝ። 2 ሴቶችን ስፖንሰር እናደርግና ምግባቸውን ምናምን ችለን በደንብ ማስታወቂያውን በደንብ ይታያል። እነሱም ደግሞ ለነሱም ጥቅም ነው ምናምን 2 ሰዎችን አጨን። አንዷ ትዝ ይለኛል ቃልዬ፣ አንዷ ደግሞ የወንድማችን ባለቤት ቆንጂዬ ሚስት ያገባ የእሷን አደረግንና ላይቭ ላይ አድርጋ አበጃጅተን ፀጉር ቤት ተያይዘን ሂደት በቆንጆ ተሰሩ። ከዛ በኋላ ቆንጆ ከተሰሩ በኋላ ሬስቶራንት ደግሞ ሳርዬ አልሀበሻ ጋር ደውዬ ሳርዬ እንደዚህ ፀጉር ቤት ያላት ልጅ አለች እና ቤትሽ ደግሞ መጠን ፀጉር ከተሰሩ በኋላ አንቺ ቤት እንዲበሉ ምናምን ነገር አሰሪ ያረኔ ኪዬ ምን ችግር አለው ምናምን ሳርዬ እሺ አለንና ሁለቱን እንትሮች ይዘን ማህሌት ይፍራሽዋ አንድ ላይ ሆነን ተያይዘን ከተፍ የት እንመጣለን? ሳራ ላበሻ ጋር መጣን። ከዛ ሳራ ላበሻ ጋር መጣን። ምግብ በላን ምናልን። ከዛ በኋላ እዛ ጋር አንተና ቁጭ ብሎ ነበረ። ማን ነው ይሄ ባለሀብቱ ሰውዬ? ወልደ ገብርኤል ቁጭ ብሎ ነበረ። እንደዚህ ያየችውና ሚኪ አለች። አቤት። ያን ሰውዬ አስተዋውቀኛለች። ወልደ ገብርኤል ነው? አዎ። እሺ ምን ችግር ወልደ ገብርኤል ይሄ ዛሬ ወልደ ገብርኤል ጥሩ ባለሀብት ለባለሀብት ይተዋወቁ አልኩኝና ወልደ ገብርኤል እግዚአብሔር ያክብረው ብድግ ብሎ ከወንበሩ እግዚአብሔር ያክብረው ብድግ ብሎ መጣና ሰላም አለ። ሚኪ ሰላም ምናምን አለና ደስ ቻርጉ እንዴ ያት አላቅም እንደው አንተ እንዳያትን ይባያት እንጆኛል ቀርብ ነበርና እዛ ወልደ ገብርኤልዬ ብድግ አለና ቁጭ ሰላም አለና በቃ እኔ እዛ ከቤተሰብ ጋር ነኝ ያለሁት እንትን በቃ ዘና በሉ ምናምን አለና ሂሳባችንን በላያችን ላይ ዝቅ አድርጎት
እሰጣለሁ ምናምን ብሎ ከፈለ። ቤተሰቦቹ ጋር አለ ብቻ እንደው ብዙም ትኩረት እንትን አላላትም። በቃ እሷ ግን ፕላን አድርጋ ስለነበረ በቃ እንትን አለች፣ አንሰፈሰፋት እና የሆነ ነገር አደረጋት። ምን ነው እንዴት በጣም ኮራ ምናምን ስትለው አይዞሽ ያጋጥም ስራ ሊሆን ይችላል አይዞሽ ማለት አልኳት። አይዞሽ ምናምን አልኳት። ያው ሀብታም ሲናደድ የሚያረጋትን አሳጣት ምናምን አረተ። ከዛ እሺ ከዛ ሳርዬ መበለው ጠጥ አይዟችሁ ምናምን እያለችን እሺ ሳርዬ እሺ እናቴ እሺ። ከዛ ሳርዬን እኮ አውቃታለሁ ምናምን ሳርዬ አውቅሻለሁ ምናምን ስትላት አወሩ ምናምን ከሳርዬ ጋር ምናምን ያው ሳርዬ ተወቃት አትወቃት አይታወቅም፣ ሁሉንም ስለምታውቅ እሷ አወሩ። መጨረሻ ላይ ፎቶ ተባለና ፎቶ ተነሳን። ፎቶ ሳርዬም ያው ገባች፣ ሁሉም ሰው ገባ። ፎቶ ገጭ አረግን ፎቶ። ከዛ በኋላ ያው ናቲም አለ። ናቲ ቀድሞ ነው የመጣ ያው ዱባይ ሊሞክር፣ በዛውም ደግሞ ያው ማስታወቂያ ልሰራላት ስመጣ ያው ለናቲ ስራም ለማስተዋወቅ ምናምን ነው እና ነገርኳት። ያው ናቲ ወንድሜ እዚህ ያው ኢትዮጵያ ብዙ ነገር ተንከራተተ፣ እዚህ ደግሞ ምንም የሆነ ነገር ሞክሪለት እባክሽ አንቺ የምታውቂው ምናምን ነገር አላት። በቃ ችግር የለውም አንድ የሆነ የምከፍተው ካምፓኒ አለ፣ እዛ ካምፓኒ ላይ በማናጀርነት ቀጥሯለሁ። በማናጀር ነው? አዎ በማናጀር። ኧረ በቃ እግሯን ለመሳመም ምን ቀረኝ? በቃ እንደዚህ ብዬ ኧረ እባክሽ በማናጀርነት ሊቀጠር ናትናኤል ቢኒያም ዘለቀ። ከዛ በቃ አሪፍ ሆነ። በቃ ስራ መፈለግ በቲክቶክ ስራ ፈልጉ እያልኩ ስጮህ የነበረ ሰውዬ ስራ መፈለጉ ቀረ። ከዛ በኋላ ናቲም ያው በማናጀርነት እንትን ሊቀጠር እዛ ጋር አወራችን ማለት ነው። እንደዚህ አይነት ካምፓኒ ታክሲ ካምፓኒ አድርጋ እንደምትል ምናምን አወራችን። ከዛ በኋላ እኔ ናቲን እንትን ብዬ ወደ ሀገሬ ተመለስኩና ያው ናቲም ቶሎ ስራ እንዲጀምር ፕሮሞሽኑ መሰራት አለበት። በቃ ፕሮሞሽኑ መሰራት አለበት። ፋሲካም አለች፣ ፋሲካ ቶላና አንተ ፎቶአችሁ ይለጠፋል እዛ መኪና ላይ በኢትዮጵያ ሀገር ደረጃ ወገኖቼን ለመርዳት ወንድሞቼን የኔን ህዝቦች ለመርዳት ለማገዝ ነጭ መቅጠር ይቻላል፣ ምን ፊሊፒን መቅጠር ይቻላል። ግን ወገኖቼን የራሴን ሰዎች ለማገዝ ለመርዳት ነው የምፈልገው እና እነሱን አሰልጥኜ ምን ብዬ ወደ ስራ እንዲገቡና ባህላዊ ኢትዮጵያዊነትን የሚያስተዋውቅ ልብስ ለብሰው እንዲሰሩ ምናምን ብላ በቃ እኔ አንድ ያው ሰው ካመንኩኝ በቃ ምንም እንደማላገናዝብ የተረዳውበት ጊዜ እና ያለችኝ የምትለውን ሁሉ እሺ ነው የምለው። ምክንያቱም ምንድነው ናቲን በማናጀርነት ኦሬዲ የቀጠረችው ሰው ናት። እዛ ጋር ገላኛለች። አንደኛ ጊፍተር ናት፣ ሁለተኛ ሰው ረጂ ናት። ሴትዮ ቁልፍልፍ አድርጋብኝ አይምሮዬን በምንም እንትን ልላችሁ። ማስታወቂያው ተሰራ። 70 ሹፌሮች እንፈልጋለን፣ 70 ሹፌሮች እንፈልጋለን። በቃ ምንም ጊፍተር ናት፣ ረጂ ናት። ምን ታጭበረብራለች ደግሞ? ስንት ነው ፕሮሰሱ ሲባል 100,000 ብር ነው። 100,000 ብር ነው ማለቂያው፣ 100,000 ብር። ምን ችግር አለው ነገር ብዬ ተሰራ። ቪዲዮ ሰራው። ከዛ በኋላ ፖስተር ሰው በኮሜንት ላይ አረ ይሄ ልጅ ይላል። ሀቢባም ደወለች ቶሎ ፈጥና። ሀቢባ እህቴ ሁሌ ማከብራት በእውነት ደወለች። ሚኪ ደላላ ጀመርክ እንዳለች። የምን ደላላ ነው? እኔ አላውቅም። ኢትዮጵያ አሁን እዚህ ስመጣ ነው ብዙ ነገር ያወቅኩት ስለዚህ ሀገር እንጂ እኔ አላውቅም። ደላላ አይሁን ምን ይሁን ደላላ ጀመርክ እንዴ? ጉዳይ እኮ እንደዚህ ነው። ከሰው ኃይል ምናምን እንደዚህ አይነት ጉዳይ ያስጠይቃል። ይሄ ከባድ ነው። ዝም ብዬ ብቻ ሀቢባ ያረ ይሄን ጉዳይማ ራሷ ብዙ ነገር አስተካክላለሁ ይሄን ስራ ያለችኝ እንጂ ዝም ብላ እንደዚህ አይነት ነገር ውስጥ አትከተኝም ብዬ እኔ ሀቢባንም ያው በአንድ ጆሮ ሰምቼ በልቤ እንትን ሳልላት ይሄን ያህል ዝም ብለሽ ነው የፈራሽው አይነት ነገር በሚል ብቻ እኔ ነግሬሃለሁ፣ አስጠንቅቄሃለሁ አለች።
እሺ ከዛ ብዙ ሰዎች ይደውላሉ የሚደውሉት ግማሹ ይሄ ጉዳይ እውነት ከሆነ ያው እውነት ካልሆነ አንተ እዚህ ውስጥ ልትገባበት አትችልም ነው እና እውነት ከሆነ ሚኪዬ ይሄ ጉዳይ እርግጠኛ ከሆንክ እባክህ ወንድሜን እባክህ እህቴን እባክህ ሲሉኝ በቃ ማራውነን ነው ሴትዮዋ ከዛ ሰዎቹ ተሰባሰቡ ምናምን ነገር በደንብ ተሰባሰቡ ቴሌግራም ላይ ምንም ጋር ላርጋቸው ያያዩዋቸው ምናምን ነገር ልጆቹ በቃ ቶሎ ቾኮሉ አሉ በቃ የቴሌግራም ላይ ያሉ ሰዎች ቸኮሉ በቃ ነፍሳቸው ወጣ አሉ በቃ ቶሎ የፈጠነ ዱባይ ሄደን ባንዴ ቢሊየነር ሊሆኑ ማለት ነው ባንዴ መኪናው ከዛ በኋላ በቃኛ እኔ ቴሌግራም ላይ ሂዱና በራሳችሁ የምትጨርሱትን ጨርሱ በራሳችሁ ጨርሳችሁ እዛው ካምፓኒ ጋር ሂዱ ነው መላቸው ደጋግሜ እኔ ምክንያቱም ከብር ጋር የሚያገናኝ እሷም ጋር እንዳልገናኝ ብቻ እግዚአብሔር የዛ ጊዜ እኔን ገልጦታል በዚህ ጉዳይ ማህሌት ይፍራሿ የምታረገው የምታውቀው እሷ ናት ከዛ በኋላ የሆነ ቀን በቃ ማትችሉ ከሆነ እኔ እጨርስላችኋለሁ በቃ 100 ሺህ ብር አስገቡ እኔ እጨርስላችኋለሁ ማለት 70 ሾፌሮች ናቸው 100 ሺህ ብር እኔ ያስጨርስላችኋለሁ ስትል ተለይ እዛ ጋር እንዳልናገር ምናምን ማምናት ሴትዮ ናት ግሩፑ ላይ እንዳልናገር ታንኩል ለሶስት ድራይቨር እንትኑ ላይ ገቡ ልጆች አንድ አረጋ ይባላል አንድ ማህሌት አንድ ደግሞ የማና ሊሞሽ ዲቦ እህት ልጅ የማና ሊሞሽ ዲቦ ወንድም የማና ሊሞሽ ዲቦ ነብሷን ማለት የማና ሊሞሽ ዲቦ ወንድም ለሱ ቮይስ ሶስቱ እንደውም ለሁሉም ነው ሌላ አረጋ የነበረው አክስቴ ናት ያው አላተዋት በቃ እቺን የምታከል ሀብታም ሴትዮ እቺን የምታከል ብር ምን ብራ ተነካባለች ምናምን ነገር ምናምን ብላ ስትለኝ እውነትሽን ነው እናቴ እውነትሽን ነው ምናምን ብዬ ለሶስቱ ግን ቮይስ አድርጌ ባካችሁ ተጠንቀቁ ብራችሁን ለማንም አጥሱ ብራችሁ ከወጣ በኋላ ወጣ ነው ቮይሱ እኔ አሁንም እኔ አሰማችኋለሁ አለ ቮይሱ ማለት አረጋኝ እንዴት ነኝ አባት ሰላም ነው አለን እኔ ይኸውልህ እኔ አሁን ነግራችሁ ነገር ለማንም ብራችሁን አትስጡ ገባችሁ አይደለ ለማንም እኔ አሁን እኔ ቲክቶከር ነኝ አውቃታለሁ ኦሬዲ ምርጥ ሰው ናት ግን ሰው ማመን ከባድ ነው እኔ እሷንም ሰላምናት ቀርጪ ሳይሆን እናንተንም ሰላምናችሁ ቀርጪ ሳይሆን ቢያንስ ለማንም ለምንም ሳትልኩ በራሳችሁ የምትጨርሱበትን መንገድ ፈልጉ ብራችሁ ከወጣ በኋላ ወጣ ነው እኔ እየነገርኩ ነው ላንተም ብር ከወጣ በኋላ ወጣ ነው ተረጋጉ ራሳችሁ የምትጨርሱበት መንገድ ካለ እንትን በሉ በኋላ ዋይ እንዳይፈጠር ማይኩ ሰላም እንዴት ነው ሁሉ አማን ነው ያለን አሁን እኮ አማራጭ ጠፋኩ ወዛም እዚህም ተፋልኩ እኮ ዱባይ እኮ ብዙ ጀለሶች አሉ እነሱም የሚያወሩት ሌላ ታሪክ ነው 200 ሺህ ምናምን እያሉ እኮ ነው እኮ እንጂ ሰው እኮ አሁን ቆርጥ እንደዚህ መለሰልኝ አልቻልንም እኛ ብሩም ማስወደዱብን በዚህ ገብቶ በዚህ ወጥቶ ብሎ ነው የሚያወራኝ አዛኝ ቮይስ አልመለስኩለትም ያው አክስቴም በቃ እቺ ብር ደግሞ ለሷ ቢሊየነር ሎኒ ሴትዮ ምናምን ታዘናቀኝ እሺ ቢያንስ 100 ሺህ እንዳትከፍሉ በቃ 30 ሺህ ምናምን ብዬ ብቻ ማዘናጋስተረ ብዙዎቹ 30 ሺህ ከፈሉ ብዙዎቹ 100 ሺህ ከፈሉ ከዛ በኋላ በቃ ቶሎ ተጨርስ ምናምን ነገር ብዬ እኔ ላሽ አልኩኝ ከዛ በኋላ ተደጋጋሚ እየተደወለ ትልልቅ ሰዎች ምናምን እንትን ሲደውሉ ብድግ ብዬ ጉዳይ ጠንከር አለ ስለዚህ ቶሎ ብዬ አኮሞዴሽኑን መኪኖቿን እና ያለውን ነገር ኢንፎርሜሽን እስኪ ስለ ካምፓኒው ምንድነው የያዝከው መረጃ ሲባል ብን ብዬ እሷ የላከችልኝ መጀመሪያ ስለ ካምፓኒው ንግድ ፍቃድ ነበር ንግድ ፍቃዱንም አላየሁትም የላከችው ንግድ ፍቃድ እንደ መረጃ የፀጉር ቤት ማስታወቂያ የፀጉር ቤት ንግድ ፍቃድ ነው የላከችልኝ አላየሁትም አለመማር ይጠቀመኝ ጎዳኝ እዚህ ጋር አላየሁትም ንግድ ፍቃዱንም ከዛ በኋላ ቀጥታ ዱባይ ሄድኩና ኮንዲሽኑንም ታክሲዎቹንም ንግድ ፍቃዱንም አሳይ ሲዛ ዛሬ ንግድ ፍቃዱን የሚያዩት እኔ ይሄ ጉዳይ እንትን ካለ በኋላ ምናምን ጉዳዩን አስረጅኝ ብዬ ዱባይ መጣሁ ለማንም ሳልናገር ይሄን ጉዳይ ለማጣራት ምክንያቱም በሄድኩኝ በ10 ምናምን ቀን በወር ከምናምን ነው የመጣሁት ተመልሼና
ጉዳዩንም ለማጣራት ማለት ነውና ጉዳዩም ዛሬ ነገ ሲባል ዛሬ ቆይ ከባሌ ጋር ዛሬ ከምናምን ጋር እያለች ብቻ እንትን እያለች እንትን አለች ቀን ትገዛለች ስምራ ማለት ነው። ከዛ የሆነ ቀን ምን ይፈጠራል? መብረቁ ቤት ፎቶዋ ተለጥፏል። መብረቁ ቤት ፎቶዋ ተለጥፎ መሲ ብርጅስቶን እንትን ናት እዛ ገስት ላይ ገብታ እያወሩ ነው ከመሲ ብርጅስቶን። ከዛ በኋላ ረሚኪ ደወለች። በቃ በእግር በፈረስ ረሚኪ አትርፈኝ ካምፓኒን እንደዚህ አድርጌ እንደዚህ እኔ ድክ እያልኩ ገና እንትን ስል ሊጥሉኝ ነው። በቃ ሚኪዬ ድረስልኝ። ወይኔ እነዚህ ይኸውልህ የአበሻ ክፋት ይኸው ምናምን ስትል አረ ተረጋጊ። ምንድን ነው የተፈጠረው? እንደዚህ አድርገው ሊጥሉኝ ሌባ እያሉኝ ካምፓኒ ወደ 2 እርምጃ ከዩኤኢ መንግስት ከዚህ መንግስት ብድር ልወስድ ለካምፓኒ ትልቅ ብድር ነው የሚሰጡኝ። እዛ ብድሩን ልፈራረም ትንሽ ነው የቀረኝ። ትንሽ ሲቀረኝ እንደዚህ ሊያደርጉኝ ይኸውልህ እንደዚህ ሊያደርጉኝ የለፋውበትን ሁሉ ምናምን ስትል አረ በቃ ተረጋጊ። ምንድን ነው ታዲያ ማድረግ ያለብን? መሲ ደውልላት። መሲ ብርጅስቶን እህቴ ጋር ደውዬ መሲ ኧረ እባክሽ እቺ ሴትዮ ምንድን ነው የምትለው እስኪ አናግሪያት እባክሽ። እቺ የምትያዝ ሴትዮ ደግሞ እቹትና እስኪ አውሩ ብዬ እኔ ልደቴ እንደ ነገ ነበረ። እንደ ዋዜማ ደግሞ አንድ ካፕቴን የሚባል ሰውዬ በጣም ባለሀብት ነበረ። እሱ ይሄ እንኳን ትክክለኛ ባለሀብት እና ካፕቴን ይባላል። ከሱ ጋራ ዜሮ ግራቪቲ ምናምን ይባል ወሰደኝ። ልደት ማግስት ነው ምናምን ብሎ ወሰደኝ ዜሮ ግራቪቲ። እኔ ፈታ እያልኩ ነው። ከመሲ ብርጅስቶን ጋራ አወሩ። ምን ያወሩ ምን ይግቡ ስምጥ ይግቡ የማውቀው ነገር የለም። ይሄው በማህተቤ ነው መመለው። ምንም እንደሚያወሩ አላውቅም። ብቻ እኔ ልደቴ ነበረ 30 ምናምነኛ አመት ልደቴ ነበረ። ከዛ አወሩ ምናምን። ከዛ ደግሞ ከመብረቁም ጋር አወሩ። እዛ ተማማሉ። በ17 ቀን ይሰጣል ባም ተባባሉ። በቃ ተፈታ። እኔ በቃ ሰላም ወረደ። ማህሌትም ሰላም ሆኑ። ብቻ 17 ቀን ነው ምናምን ተታ። በ17 እየተጠበቀ ባለበት ጊዜ አንድ ሰው ደወለልኝ። ሚኪ ይሄ ጉዳይ እንደዚህ ቶሎ በል እስካሁን ድረስ ሄደህም ምንም አላረክም። ፍጠንና ጉዳዩን አኮሞዴሽኑንም ምኑንም እንትን በል። ልጆቹም ደግሞ ነገ ነው ከ4 ቀን በኋላ ከ5 ቀን በኋላ ልትመጡ ነው ተብለው ይሄ ልብስ ምናምን አሰፍተው ምን ብለው ምናምን ቮይስ ቴሌግራም ላይ ግሩፕ ላይ ገብቼ ሰማሁኝ። በቃ ሰማምጣቸዋለች። እዛ ግሩፕ ላይ የሷ ሰዎች ወደ 10 ይሆናሉ። ሰዎቹን የሚያሰምጡ 10 ሰዎች ገዝታለች። በቃ እነሱን መስለው ምናምን እዛ ግሩፕ ውስጥ በቃ ግሩፑን የሚነዱት ሰዎች አሉ። እኔ ግሩፑን ቼክ አድርጌው አላውቅም። በቃ እኔ አመንኩ በቃ እና ይሆናል ብዬ ለማየት ነው። ግን ሊመጡ ነው ተዘጋጁ ተብለው ሰዎቹ ከሚከራዩበት ወጥተው ስራ ተፈናቅለው ሻንጣቸውን ይዘው ቦሌ መምጣት ነው የቀራቸው። ሁሉም ሬዲ ሆነው ጎሮሮዋን መሲ እንደዚህ መሲ ቀውጥ ያደረገች መሲ ብርጅስቶን ቀውጥ ያደረገች። እንዴት እንደዚህ ልጁን ገደል ልትከቹ ነው? ከምሽቱ ማታ ልጁን ገደል ልትከቹ ነው። የፈጠነ ንግድ ፍቃድሽንም ማየት ፈልጋለሁ፣ መኪኖቹን ማየት ፈልጋለሁ፣ ሁሉንም የኔን ጉዳይ መሲ ብርጅስቶን ቋረገች። በቃ ንግድ ፍቃዱንም ሁሉንም ነገር ማየት ፈልጋለሁ ብላ ቀውጥ ያደረገችው መሲ ብርጅስቶን ቀውጢ። በቃ ቶሎ ብለሽ ይሄ ልጁን በዚህ ውስጥ አደጋ ገደል ልትከቹ ነው። የሰው ሀብት የሰው ሀብት ምናምን በቃ መሲ ብዙ ነገር አለቻት። ደነገጠች ስልክ። ከዛ በኋላ ቀጠርናት። መቼ? እኔና መሲ ብርጅስቶን ቀጠርናት። ዱከም ቀጠርናትና ያልነገርኳችሁ ታሪክ ለአመት ባል ቤቷ ጠርታን ነበር። የፀጉር ቤቶች ሰራተኞቿን እኔን ጠርታኝ ነበር። ናቲ ቀድመ ሂድ አልኩትና እኔ እዛ አጅማን ሳሪ ጋር ነበርኩኝ። ናቲ አንተ ቀድመ ሂድ፣ እኔ ሌላ ቦታ ሄዳለሁ እመጣለሁ አልኩኝ። ከዛ በኋላ ሄጄ ቤቷ እዚህ
ሻርጃ ነው ምናምን ቤት አላት ፎቅ ላይ ምናምን። እዛ የእንትኖቹም ሰራተኞች የፀጉር ቤቷም ሰራተኞች ምናምን እዛ ነበሩ። ሄደን በደንብ አድርገን አወራን፣ ብዙ ነገር አወራን። የፀጉር ቤቶቹም ሰራተኞች ነበሩ። የፀጉር ቤቶቹም ሰራተኞች እዛ አወራን ምናምን። በቃ ባሏንም ይሄ ነው ባሌ ፊልም ሰርቷል ብላ ፊት ለፊታቸው የፀጉር ቤቶቹ ፊት ለፊት። ከዛ ሚኪ ግን ልጄ ነው ብላ ነው የምታስወራው። በቃ ሚኪ ልጄ ነው፣ ታማኝነትም አለኝ ምንም አለኝ እኔ በቃ ሚኪ ልጄ ነው ትላለች። ሁሉንም ሚኪ ልጄ ነው ነው። ለእነሱም እንደዛ ብላ ነው ያሳመጠቸው። በቃ ሚኪ ታማኝነት አለ፣ እሱ ካለማ እነሱም እዛ እየተገነተሩ ነው። ካናዳ ትሄዳላችሁ ተብለው እነሱ 1.7 ምናምን ደሞዛቸው አይከፈላቸው ምናምን። በቃ ሚኪ ልጄ ነው፣ ሚኪን ይዘንማ ብለው ሁሉም ሰው ሚኪን ይዘን ብለው ሹፌሮቹ እነዚህ ሚኪን ይዘን ከዛ ምግባችንን በላን። ኬክ ምናምን ነገር ነበረ። ኬክ ሁላ ተቆረሰ። ዳቦ ምኑ በቃ ለኛ ነው እንክብካቤው። ተው በቃ ቤት ውስጥ ልጆቿ ነበሩ። ልጆቿ ቆንጆ ልጆች ነበሩ። በቃ ግን ፊታቸው ላይ ምንም ደስታ አልነበረም። እስከ አሁን ነው ማስበው እንደዛ ምንም ደስታ የላቸውም። በቃ የሆነ ቤቱ ራሱ የሆነ እንደው በቃ እንደው ኢመርጀንሲ የተሰተረ ነው የሚመስለው። በቃ ቤቱ ራሱ ይሆናላ ስታንድ ባይ የሆነ ቤት አይነት ቤት ነው። ምንም በቃ የሆነ እንደው ግሬስ የሌለው ቤት ነው። እና ያው ወደዚህ ስለምትሯሯጥ በቃ ብዬ ነው እንደ ያሰብኩት ማለት ነው። እና እንደዛ እቺን ስቶሪ ስላልነገርኳችሁ ነው ወደዚህ ያመጣኋት። እና ወደ ዋናው ስንመለስ ምንድነው ከዛ እኔና መሲ ብሪጅስቶን ቀጠረችን። መቼ ቀጠረችን? በንጋታው ዱከም ቀጠረችን። ዱከም ተገናኝተን ሁሉን ነገር ልታሳየን። አቡዳቢ ደግሞ ያለውን የመኪኖቹ አቡዳቢ ነው ያሉት ለምርመራ ምናምን ብላ አቡዳቢም ልትወስደን መኪኖቹ ጋር። እኔ አቡዳቢ ነበርኩኝ። ከዛ ብድግ ብዬ ከአቡዳቢ መሲ ብሪጅስቶንም እዚህ ዱከም ልቻለችው። ጠበቅናት። ብንጠብቅ የለችም። ከዛ በቃ የዛ ሰዓት ሴትዮ ሌባ መሆኗን እንደተጭበረበረ አወኩ። ይህን ሳውቅ እኔ የእንትኖቹ የሹፌሮቹ የላዳ ሹፌሮቹ ምናምን የታክሲ ሹፌሮቹ ምናምን ምንም የሚያውቁት ነገር እነሱ ብለው በቃ ላይፋቸውን ወይኔ ዱባይ ሄደን እዚህ ምን በለው እርጎ እንጠጣለን ምናምን ነው የሚባባሉት በቃ ቴሌግራም። ከዛ እነሱን ገብቼ አረጋጋው። ማንም ሰው ከሀገር እንዳይወጣ ቪዲዮ ሰራው። ማንም ሰው ከሀገር እንዳይወጣ ይሄ ጉዳይ እንትን እያልንበት ነው፣ ተረጋጉ። ከሀገር ቢያንስ በምንም አድርጋ እንኳን ልታስወጣቸው ከሞከረች ከባድ ስለሆነ አስቡት። እዚህ መጥተው ደግሞ ሲጉላሉ ማለት ነው። እንዳይወጡ ቪዲዮ ሰራውኝ። ተደናገጡ፣ ሹፌሮቹ በጣም ተደናገጡ። ሚኪ በጥቅም ስላልተግባቡ ነው እንጂ ለኛ ምቀኝነት አስቡ ባለቀልን ሰዓት ምናምን ያሉ ቴሌግራም ሰማቸዋለሁ። ቴሌግራም በጥቅም ሳይስማሙ ቀርተው ነው እንጂ እኔ በእኛ ላይ እንደዚህ ያደርግብንም እሷም እንደዚህ አታደርግም። ምክንያቱም እሷ አሰማምጣቸዋለች። በቃ በጌታ ፍቅር በዚህ ፍቅር እያለች ሴትዮዋ ስላደረገቻቸው ሚኪ በጥቅም ተጣልተው ነው እንጂ በጭራሽ እንደዚህ ሊሆን አይችልም። ሌላ ግሩፕ ከፈቱ ምናምን ታክሲ ሹፌሮቹ ቮይስ ይልኩልኛል ምናምን። ከዛ ሙኒት ጋራ ይሁን ሙኒት ጋራ ይቀር ጆከር ጋራ ይሁን ጉዳዩ ዳኝነቱ እንዲታይላቸው ማለት ነው። ሙኒት ጋራ እንኳን ብዙ ሰው የለም፣ ሙኒት ጋራ ብዙ ሰው አይገባም ምናምን ይሉና እንትና ጆከር ደግሞ መረጃ ምናምን አላቸው። መረጃ ምናምን ሲላቸው ጆከር የሚኪ ወንድም ስለሆነ ይቅር ጆከር ይቅር ሀቢባ ጋር ይሁን። ሀቢባማ አብራው እየተጫወተች አብረው የሚሆን አይመስለኝም ምናምን እያሉ ብቻ እንትን ይላሉ። የሚወስኑበት አጡ፣ ምንም ማረጋገጫ አጡ። ብቻ ለእኔ ሳይድ ከዛ በዚህ መሀል ነው ከሰዓት ላይ ከሰዓት ምናምን ሀቢባ ቤት አንዷ ሄዳ ቅልብልብ ስትል ሄዳ ከሰሰች። ከዛ ሀቢባ ደወለችና ሚኪዬ ከሱ መጥቷል እዚህ መተክ እንድትቀርብ
ስትለኝ አይ አውዬ አሁን እኔና አንቺ ወንድምና እህት ነን ምናምን ነገር አልኳት። አይ እንግዲህ አንተ እንዳሰብከው እንደተመቸ ክሱ መጥቷል። ክሱ ግዴታ ለህዝቡ ሁሉን ነገር ይፋ መደረግ አለበት። አይ ጆከርም ጋር ሲሉ ነበር አንቺን ብቻ እንትን እንዳይል ሳይድ እንዳያረግሽ እንዳያስጨንቅሽ እኔ ችግር የለብኝ አልኳት። ከዛ ቀጥታ እንትን በቃ ገባን ሀቢባ ቤት። ጉዳዩ በደንብ አድርጎ ተተነተነ። ጉዳዩ እንዴት እንደነበረ ምን እዛ መጨረሻ ላይ ምን ተባለ? በቃ ወደ ውሳኔ ሲገቡ ሁሉም ሰው ይሄን አወራ ያለውን ነገር መረጃም ሁሉም ነገር ተወራ። በቃ መጨረሻ ላይ በቃ አንድ ላይ ክፈላቸው ወደሚለው ውሳኔ ሀቢባ መጣች። ክፈላቸው እኔም ጓደኛ ነኝ እህት ነኝ የምችለውን አግዛለሁ። ጓደኞቼን በሚያግዟል ከህዝቡ ሳይሆን እርዳታ በቃ ጓደኞቼ በዙሪያችን ያለው ምናምን ነገር ዜድም 50,000 ብር ምናምን አለች ገብታ። ከዛ በኋላ ሌላም ሰዎች ነበሩ አንዳንድ ሰዎችን በቃ ሰፖርት እናደርገዋለን ምናምን አሉ። ከዛ በቃ ተዘጋ። ከዛ ሲዘጋ የቲክቶክ ማህበረሰብ ይሄ ነበር እንዴ ጉዳዩ? እንዴት ይዘጋል? እንዴት ተብሎ ጉዳዩን አጣጣፉት። ይህንን 57 ሚሊዮን ብር ያጭበረበራቸው የዛሬ 2 ዓመት ያጭበረበረቻቸውን ታሪክ ጎትቶ አምጥተው እዚህኛው ላይ ክልስ አድርገው ሚኪዬ እቺን የመሰለች ጮማ ነገርማ ተገኝታብህ እንዴት ልታመልጥ ትችላለህ? እንዴት ወዴት አባል ትሄድ ነው ተብሎ 57 ሚሊዮን ብሩን ጋር በዚህም አንድ ላይ አድርገው ሚኪዬን መሀል ላይ ሳንዱች። አንዱ መጥቶ በዚህ ጋር አታውራ ዝም በል ራስ ላይ መረጃ ነው የምትሰጠው፣ ኧረ ዝም በል በዚህ ገብቶ በዚህ ሲያወዛግቡኝ ዝም አልኩኝ። ከዛ በዛ ዙር ሄደው ደግሞ ዝም ያለው እኮ እውነት ስለሆነ ነው። የ57 ሚሊዮን ካናዳ ትሄዳላችሁ በዚህ ባንክ የተባለው እኮ እኔ እኮ ምንም የሚያገናኝ ሰዎቹን ጠርታችሁ እኮ ብታመጧቸው ሚኪን የሚባል ሰው አናቅም ነው የሚሉት። በዚህ ጉዳይ ምንም እኔ አያውቁኝ አላቃቸው። እኔም አብረ ሰርፕራይዝ የሰማሁት 57 ሚሊዮን ብር እንደዚህ ተጨበረበሩ ተብሎ የኛ ጉዳይ ሲመጣ ነው የሰማኋቸው። ጉዳይ ካለ እስኪ ወጣችሁ ሚኪ እናቋለን ብላችሁ እንትን እስኪ ውጡና አላቃቸው። እኔ የማውቃቸው እነዚህ ሹፌር የተባሉትን ሰዎች ነው። እነሱ ደግሞ ከፍላችኋለሁ በቃ ችግር የለም። በእኔ አይደል እንትን ያላችሁ እኔን አምናችሁ ነው። ህዝብ አምኖ እዚህ ያደረሰኝ ሰው ነኝ፣ ክብር ያለኝ መደመጥ ሰው ነኝ። ችግር የለውም ለምንም ቢሆን እከፍላለሁ። ጓደኞቼም ደግሞ አግዛለሁ አላሉኝ። እሺ ምናምን ተብሎ እየገዛን እያለ በአራተኛ ምናምን ቀኑ ምናምን ሙኒት ቤት ተከፈተ። ጉዳዩን ጎንጉነው ከፈቱት ሙኒት ቤት። ከዛ በኋላ እኔ እንዲህ ገብተህ በዚህ ወጥተህ ምንም አይዲያ ውል የሌለኝን ነገር ሁሉን ነገር ክምርምር አረጉብኝ። ከዛ በኋላ እንደዚህ ከሆነ ጉዳዩ ወደ እኔ እያመራ ከሆነ ጠቅላላውን ወደ እኔ እያደረጋችሁት ከሆነ እኔ ብሩንም አልከፍልም። ወንጀለኛነቴን እዛ ጋራ ሀቢባ ቤት ወንጀለኛ ስለሆነ አምኖ እኮ ብሩን ከፍላለሁ ብሎ ሊቀየስ 57ቱን በልቶ ከዛች ላይ ይሄን ሊከፍል ምናምን ተብሎ አይለኛ ድራማ አድርገው አሪፍ አድርገው ወጥመድ አበጅተው ሳጋ ውትፍትፍትፍትፍ አደረጉ። ከዛ ሁሉን ነገር በቃ እኔ ላይ ከማመሩት ማለት ነው። ይሄን የመሰለ ጥብስ ነገርማ ተገኝቶብሽ አንቺ ሰርቫይቭ አታረጊም ብለው ህዝቡ ራሴ ላይ ድብልቅልቅ አደረገብኝ። ከዛ በኋላ ማስፈራራቶች መጡ። ሀገር ትገባለህ፣ እንገላለን፣ በዚህ ገብቶ በዚህ ወጥቶ ብዙ ነገር አሉ ምናምን። እዛ በቃ ሀሳቤ መሰለው ላይ የደወለ አይምሮዬን በዚህ በቃ ራሴን ማጥፋት እስኪደርስ ድረስ ማለት። እዛ በኋላ በቃ ሁሉንም ነገር እስኪ ዝም አልኳቸው። ሁሉም ሰዎች የፈለጉትን ነገር ሲደረማምሱ በዚህ ገብቶ በማንነቴ በምኔ ሁሉም ነገር መጡ። ስንት ዓመት ወደውኝ ተከባብሬ ከሁሉም ሰው ጋር የኖርኩትን በቃ የተጨበረበራችሁ ነበር። በዚህ ገብታችሁ የሚችሉትን ሁሉ አደረጉ ምናምን ዝም አልኳቸው። ከዛ በኋላ እኔን የሚወዱኝ ሰዎች እኔን በዚህ ጋር መጥተው ዝም በል እያሉኝ
በዛ በጀርባ ሄዶ ደግሞ የሚያከብሩ የሚወዱ ሰዎች ጋር ሄደው ዝም ያለው እኮ እውነት ስለሆነ ነው እያሉ ለሚወዱኝ ሰዎች እንደዚህ እያሉ የማሳመኛ ቃል እየሰጡ ሁሉም ሰዎች እኔ ላይ በቃ ጀርባቸውን ይሰጡ አደረጉ ማለት ነው። አንዴ እንኳን እንደዚህ አቅፌ ቻው እንኳን ሳላችሁ ቤተሰቦቼ እምቢ አጋጣሚ መጥቼ ከ20 ቀን ከወር በኋላ ምናምን አንድ ከታክሲ ሹፌሮቹ መሀል አንዱ እኛ ተንገላታን ምክስም ይክሰስ ምንም ይበል በቃ እባክህ በራችንን መልስልን እኛ እንዲህ ነው እንዲህ አድርገን ነው ምናምን ሲሉ እኔ ችግር የለውም ከኔ ከእናንተ ነው ይሻላል ብዬ ብራቸውን ይቅርታ ብዬ ብራቸውን መለስኩላቸው። የነሱ ብራቸውን መለስኩላቸው። ሰባራ እንትን አሉ ሄዱ ብራቸውን ይዘው አመስግነው ቪዲዮ ሰርቼ ምናምን ቪዲዮ እንኳን ፖስት አደርገው ከዛ ላይ ነው ብር የመለሰው ምናምን ብለው ብዙ ወሬ አወሩ ማለት ነው። ከዛ እንደዛ ሆኖ እኔ ህይወቴን በቃ እግዚአብሔር ደግሞ መሞትም አለ ብዙ ነገርም አለ ብዬ ህይወቴን ቀጠልኩ። ስለ ሚኪ ወልዶላታል ከብዶላታል በዚህ ብዙ የሰማችሁትን ነገር ሁሉ ተወራ። በዚህ ጉዳይ ብዙ ሰው ተጭበርብሯል። እኔ እንዴት ነው አጭበርባሪ ሆንኩት? ከነዚህ ሁሉ ሰዎች መሃል ብዙ ተጭበርብሮ ብዙ ሰው አብሯት ሰርቷል ምናምን ነገር ግን እኔ ነኝ አጭበርባሪ ሆንኩት። አክቹሊ እሷ እንዳደረገችኝ ሴታፕ እንዳደረገችኝ ሰውም አይቶት ይሆናል። ግን ብዙ ሰዎች አብረዋት እንትን ብለዋል ያውቋታል ምናምን ብቻ እንደዚህ አይነት ነገር ነው ታሪኩ ያለው ነገር። ከዛ ጠፋች። አሁን ደግሞ የሆነ ሴትዮ ሳጂ የምትባል ሴትዮ መጣች። ስትመጣ ደግሞ በቃ እዚህ ነው ያለችው ከሚኪ ጋር ነው የምትኖረው ዱባይ ምናምን እያሉ ማያባ ነገር እየለፈለፉ እኔ በዚህ በተፈጠረው ነገር ብዙ ነገር ያጣቻለሁ። የሰው መሳቂያ ሆኜ የሰበሰብኩትን ብሬን አጥቻለሁ። እንደ ድሮ አመኔታዬን ሁሉ ነገሬን ነው ያጣሁበት። ብዙ ነገር ያጣሁ እና እባካችሁ የኢትዮጵያ ሕዝብ አለ የምትሉትን ነገር ሁሉ አምጡ። ይሄ 57 ሚሊዮን ብር የተበላችሁትን በካናዳ ትሄዳላችሁ ተብሎ ፕሮሰስ እዛ ጉዳይ ላይ እንኳን ካለውበት ሚኪ አለ ብላችሁ እስኪ ቪዲዮ ስሩ ወጣችሁ። እኔ የለውበትም ያለውበት እዚህ እየሰራሁባት ማስታወቂያ ነች። እሷንም ደግሞ በስነ ስርዓት ይቅርታ ጠይቄ ቋጭቻለሁ። ሴትዮዋ በምን እርዳታ በምንሰራው በምናምን በጊፍት በምናምን ነው በዛ ጎን ገብታ መጥፎ ነገር አድርጋ ሄደችው። ምንም አይነት ነገር የለም። እኔን ተፋቱኝ እባካችሁ፣ እኔን ተፋቱኝ። ለምወደው ለኢትዮጵያ ሕዝብ ስል ነው ይሄን እነዚህን ቪዲዮዎች የሰራሁት ማለት ነው። ማህሌት ይፍራሿ እግዚአብሔር ካለሽበት ፈጣሪ ያስይዝሽ።